ሰላም እንዴት ናችሁ? ቤኮ ነኝ። ዛሬ ደግሞ እንዴት ያሳትና ኢትዮሳት አንድ ላይ መስራት እንደምንችል አብረን እናያለን። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም እስከ መጨረሻ ማየት እንዳትረሱ። ይህን ቪዲዮ ከማየታችሁ በፊት ደግሞ ላይክ በማድረግ ጀምሩ። ሁሌ እንደምለው እንግዲህ ዲሽ ለመስራት ምንድነው ማድረግ ያለብን? እኛ ከኋላ ነው መሆን ያለብን፣ ከዲሹ ከኋላ እንሆናለን። ከዛን እንግዲህ መጀመሪያ የምንሰራው ኢትዮሳት ወይም ኤንኤስኤስ 12 ነው። ስለዚህ ፋይንደራችን ላይ የኤንኤስኤስ ፍሪኩዌንሲ እንሞላለን 11105 ሆሪዞንታል 45000 እንሞላለን። ከኋላ ያለውን ብሎን አራቱን ብሎን ትንሽ ላላ እናደርጋለን፣ ዲሹን ለማዞር እንዲመቸን ማለት ነው። በጣም ሳይሆን ትንሽ ላላ ብቻ ነው የምናደርገው። በቀኝና በግራ በኩል ያለውንም 10 ቁጥር ብሎን እሱንም እንደዛው አራቱንም ብሎን ላላ እናደርጋለን። ከዛን ኤልኤንቢ ዳይሬክሽን ወሳኝ ነው። ይሄ በቃ በጣም ወሳኝ ኤልኤንቢ ዳይሬክሽን ነው። እኛ የምንጠቀመው ኤልኤንቢ ዳይሬክሽን አሁን እዚህ ጋር ሆሪዞንታል ነው የምንጠቀመው። ሆሪዞንታል ደግሞ እንደዚህ ነው አጣቅጫው እዚህ ላይ እንደምታዩት። ከዛን ዲሹን ወደ ኢስት አዞረን ከመሬት ትንሽ ከፍ እያደረገን ኳሊቲ እንፈልጋለን ማለት ነው። በአይን ፋይንደራችን እያየን ከዛ ትንሽ ከፍ እያደረገን ወደ ኢስት አዙረን ኳሊቲ እንፈልጋለን። እንደሚታዩት ኤንኤስኤስ በጣም ቀላል ነው። እንደሚታዩት ኳሊቲ በአንዴ ገብቶልኛል ማለት ነው። ያሳት ለመስራት ደግሞ እንዳያስቸግረን የኤንኤስኤሱን ኳሊቲ ምንድነው የምናደርገው? ከሰባ በላይ ብናደርገው አሪፍ ነው። ያሳት ስንሰራ አስቸግረንም ቶሎ ነው የሚመጣልን ማለት ነው። እዚሁ ላይ ሌላ ምንም ሳንነካ ገመዱንም ሳንነቅል እዚሁ ላይ የያሳት ፍሪኩዌንሲ እንሞላለን። የያሳት ስትሮንግ ፍሪኩዌንሲ 11766 ቨርቲካል 27500 ነው። ይሄን ፋይንደራችን ላይ እንሞላለን። ከዛን እዚሁ ኤንኤስኤስ ላይ ትንሽ ወደ ቀኝ ብዙም ሳይሆን በጣም ትንሽ ነው፣ ትንሽ ወደ ቀኝ እናደርጋለን። ከዛን ወደ ላይ ትንሽ ወደ ላይ ከፍ ስናደርገው እንደሚታዩት የያሳት ኳሊቲ ይገባል ማለት ነው። ብዙም አስቸግርም፣ ግን ከኤንኤስኤስ ትንሽ ወደ ቀኝ ከዛ ወደ ላይ ትንሽ ብዙም ሳይበዛ ወደ ላይ ስታደርጉት ኳሊቲ እንደዚህ ይገባል ማለት ነው። በ11766 ፍሪኩዌንሲ ኳሊቲ ከ70 በላይ መሆን አለበት። እንደምንም ከ70 በላይ ካደረጋችሁት በኋላ 11785 ሆሪዞንታል 27500 ይሄንን ቼክ ታደርጉታላችሁ። ይሄ ደግሞ ከ60 በላይ መሆን አለበት። ምክንያቱም ይሄ ቻናል ፉትቦል ኤችዲ እና ቲቪ ቫርዲሽ ያለበት ፍሪኩዌንሲ ነው። ቲቪ ቫርዲሽ እና ፉትቦል ኤችዲ ደግሞ አሁን ኳስ እያሳዩ ስለሆነ ይሄንን ደግሞ ከ60 በላይ ኳሊቲ ማድረግ አለብን ማለት ነው። እዚሁ ላይ ብሊንቴልሳት እና ያሳት ተቀራራቢ ሳተላይት ስለሆነ እዚሁ ላይ የብሊንቴልሳት ፍሪኩዌንሲ ሞልተን ብሊንቴልሳት ደግሞ ኳሊቲ ቼክ እናደርጋለን። 11090 ሆሪዞንታል 30000 ብለን እንሞላለን። ከዛ ይሄንን ደግሞ እስከ 60 ድረስ ኳሊቲ ቼክ እናደርጋለን ማለት ነው። በተመጣጣኝ አድርገን የቲቪ ቫርዚሽ እንዳይጠፋብን ይሄንን ደግሞ 11090 ሆሪዞንታል 30000 አድርገን ኳሊቲ ቼክ እናደርጋለን። ከመጣልን በኋላ ምንድነው የምናደርገው? ቅድም የፈታነውን ብሎን በደንብ እናጠብቃለን ማለት ነው። ሁሉንም ብሎን በግራና በቀኝ ያለውም ከኋላ ያለውም ብሎን ሁሉንም ብሎን በደንብ እንዳይንቀሳቀስ እናስራለን ማለት ነው። አሁን ያሳትና ብሊንቴልሳትን ሰርተናል ማለት ነው። አሁን ምንድነው የሚቀረው? ኤንኤስኤስን መደረብ ነው የሚቀረው ማለት ነው። ኤንኤስኤስን ለመስራት ተጨማሪ ኤልኤንቢ ያስፈልገናል ማለት ነው። ይሄው እንደምታዩት ተጨማሪ ኤልኤንቢ አለኝ። ስለዚህ ምንድነው የምናደርገው? ፋይንደራችን ላይ የኤንኤስኤስ ፍሪኩዌንሲ እንሞላለን፣ የኢትዮሳት ማለት ነው። 11105 ሆሪዞንታል 45000 ብለን እንሞላለን። ከዛን ቀስ ብለን ኤልኤንቢውን ከላይ እንደርባለን ማለት ነው። ቅድም እንደነገርኳችሁ እንግዲህ የኤልኤንቢ ዳይሬክሽን በጣም ወሳኝ ነው። እዚህ ጋር እኛ አሁን ሆሪዞንታል ሆሪዞንታል የተጠቀምኩት ስለዚህ ሆሪዞንታል ማለት ደግሞ እንደሚታዩት ወደዚህ ዞሮ እንደዚህ ነው የሚቀመጠው ማለት ነው። ስለዚህ ቀስ ብለን ፋይንደራችን እያየን ኳሊቲውን እናስተካክላለን ማለት ነው። ከላይ ቀስ ብለን ዞር ስናደርገው ኳሊቲ እንደዚህ ይገባል ማለት ነው። ከ60 በላይ ወይም ከ70 በላይ ብታደርጉት አሪፍ ነው። እኔ አሁን እዚህ ጋር በገመድ አስሬ ላሳያችሁ፣ እናንተ ግን በዘንግ ብታረጉት አሪፍ ነው። ወይ ደግሞ በሽቦ ጥፍር አድርጋችሁ ብታስሩት በጣም አሪፍ ነው። እኔ አሁን ዝም ብዬ በገመድ አስሬ ላሳያችሁ። ከዛን የመጨረሻ ምንድነው የሚቀረው? አሁን ስዊች ነው የሚቀረው። ስዊች ማለት በአንድ ገመድ ወደ ቤት እንዲገባ ማለት ነው። ሁለት ገመድ ወደ ቤት እንዳይገባ ከታችኛው ኤልኤንቢ ከላይኛው ኤልኤንቢ ከያሳትና ከኤንኤስኤስ የሚወጣው ገመድ ሁለቱም ገመድ ወደ ቤት እንዳይገባ ስዊች እንጠቀማለን ማለት ነው። አንድ ገመድ እንዲገባ ስዊች ላይ እኔ አሁን ለምሳሌ አሮጌ ስዊች ነው የተጠቀምኩት። አዲስ ስትጠቀሙ ስዊች ላይ ኤልኤንቢ 1 ኤልኤንቢ 2 ኤልኤንቢ 3 ኤልኤንቢ 4 ብሎ መሀል ላይ ደግሞ ሪሲቨር ብሎ ይመጣል። ሶ
ከያ ሰዓትና ኤንኤስኤስ የሚመጣውን ገመድ ወይ ኤልኤንቢ 1 ላይ 2 ላይ 3 ላይ 4 ላይ ብቻ ትሰካላችሁ። ከቤት የሚመጣውን ገመድ ደግሞ ሪሲቨር የሚለው መሀል ላይ ያለው ላይ ትሰካላችሁ ማለት ነው። ከዛን ቤት ውስጥ ገብታችሁ ቲቪ ላይ ከላይ ያ ሰዓትን ኤልኤንቢ 2 ላይ ከተሰካ ቤት ውስጥ ደግሞ ገብታችሁ ቲቪው ላይ ኢንስታሌሽን ውስጥ ገብታችሁ ያ ሰዓትን ኤልኤንቢ 2 ታረጋላችሁ። ከላይ ደግሞ ኤንኤስኤስ 1 ላይ ከተሰካ ቤት ውስጥ ገብታችሁ ኤንኤስኤስን ኢንስታሌሽን ውስጥ ገብታችሁ ኤንኤስኤስን ኤልኤንቢ 1 ታረጋላችሁ ማለት ነው። ከዛ በኋላ ሰርች አድርጋችሁ መጠቀም ነው። ጥያቄ ካላችሁ ኮሜንት ላይ መጠየቅ እንዳትረሱ። ቀጣይ ደግሞ በሌላ ሳተላይት ተመልሰን እንመጣለን። እስከዛ ድረስ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮም ላይክ ማድረግ እንዳትረሱ። ይመቻችሁ።